ሰላም ጤና ይስጥልኝ። ጸጉራችሁ እንዲያድግና እንዲፋፋ ብላችሁ በየሱቁና በየመንገዱ የምታገኟቸውን የጸጉር ቅባቶች ወይም ደግሞ ትሪትመንቶች ትገዛላችሁ? ቆም ብላችሁ አስቡ። ዛሬ በገበያችን ውስጥ ስለሚገኙና ጸጉራችን በቋሚነት ሊያበላሹ ስለሚችሉ ምርቶች እውነቱን እነግራችኋለሁ። ብዙዎቻችን ሳናውቅ የምንገዛቸው እነዚህ ምርቶች የሚያደርሱብንን ጉዳትና ኦሪጂናል ምርትን እንዴት መለየት እንደምንችል ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው ተከታተሉ። ሰላም እንደምን አላችሁ? ኪዱ ነኝ። ዛሬ ለጸጉራችን የሚጎዱትን ወይም ጸጉራችን እንዳያድግ የሚያደርጉትን ሁለት ነገሮች እነግራችኋለሁ። የመጀመሪያውና አንደኛው የማይታወቁ ሚክስ ቅባቶች ናቸው። ሁለተኛው ሄቪ ፔትሮሊየም ፕሮዳክት የምንላቸው ናቸው። በመጀመሪያ የመጀመሪያውን የማይታወቁ የሚክስ ቅባቶች የምንላቸው እነማን ናቸው? በአሁኑ ሰዓት ገበያ ላይ የሚውሉት ስም የሌላቸው ኢንግሪዲየንታቸው የማይታወቅ ቤዝ ኦይላቸው የማይታወቅ ብዙ ቅባቶች አሉ። ስፔሻሊ ሶሻል ሚዲያ ላይ ማንኛውም ሶሻል ሚዲያ ላይ የሚተዋወቁት ይሄ እንትን ቅባት አሪፍ ነው፣ እንትን ቅባት እንደዚህ ነው፣ እንትን ቅባት እንደዚህ ያሳድጋል ነው የሚባሉት። ነገር ግን ሪል ሲታዩ ወይም ደግሞ በደንብ ሪሰርች ሲደረጉ ምን ናቸው፣ ምንድነው ኢንግሪዲየንቱ ምንድን ነው የሚለውን በደንብ ሞዲፋይ ሊያደርግ የማይችል ፕሮዳክት ነው በአሁኑ ሰዓት እየቀረበልን ያለው እና እነዚህን ፕሮዳክቶች እንዴት ነው ሞዲፋይ ማድረግ የምንችለው? ለጸጉራችን የሚስማማንን ቅባት መምረጥ የምንችለው? የቆዳ ታይፓችን ምን አይነት ነው? የጸጉር ታይፓችን ምን አይነት ነው የሚለውን ነገር እናያለን። የመጀመሪያ ሚክስ ቅባቶች የምንለው ነው። ሚክስ ቅባቶች የሚባሉት ለምሳሌ ገበያ ላይ እነዚህ ዛላሽ፣ ዘይኒት፣ ሊኩዊድ ፓራፊን የምንላቸው ወይም ደግሞ የቀንድ አውጣ ቅባት ነው የሚባሉ ቅባቶች አሉና ገበያ ላይ አሁን የትኛውም ገበያ ላይ የምናያቸው ማለት ነው። ማንኛውም ሱቅ ላይ የምናገኘው ማንኛውም ገበያ ላይ ልናገኝ የምንችለው ይሄ ቺፕ በሆነ ፕራይስ ሊገዙ የሚችሉ ለምሳሌ ከ300 ከ400 ብር በላይ ባልበለጠ ዋጋ ሊገዙ የሚችሉ ብሩ አይደለም ማተር የሚያደርገው ባይዞ ምንድን ነው ቫልዩ ለጸጉሬ ምንድን ነው ጥቅሙ፣ ጸጉሬ ላይ ምን አይነት ኢፌክት አለው፣ ምን አይነት ሪዛልት አይበታለሁ የሚለውን ነገር እያንዳንዱ ነገር ማየትና መመርመር መቻል አለብን። ለምሳሌ ስለ እነዚህ አሁን ስለጠቀስኳቸው ዛላሽ፣ ዘይኒት፣ የቀንድ አውጣ ቅባት የምንላቸው ኢንግሪዲየንታቸው ምንድን ነው? ስለ ፓራፊን ልንገራችሁ። ለምሳሌ ፓራፊን ቤዝ ኦይሉ ምንድን ነው ካላችሁ ይሄ የርካሽ የሞተር ዘይት ነው። ምንም አይነት ጭራሽ ለሰው ልጅ ቆዳ የማይመከር ማለት ነው። ወይም ደግሞ ሚነራል ኦይል የምንለው ለሴት ልጅ ጸጉር ወይም ለወንድ ልጅ የሚሆን ለሴት ልጅ በአጠቃላይ ለሰው ልጅ የሚሆን ለቆዳ የሚመከር አይነት አይደለም። ለምን ካላችሁኝ ሪዛልቱ ምንድነው? ያለውንም የተፈጥሮ ጸጉራችንንም የተሰጠን የተፈጥሮ ጸጉራችን ወይም ደግሞ በሌላ ፕሮዳክት እንዲያድግልን የተጠቀምነውን እንዲያድግልን የተጠቀምንበትን ፕሮዳክት የእንትን የሚያስብል ነው፣ ዝቅ ሊያደርግ የሚችል ሊያሰድብ የሚችል አይነት ፕሮዳክት ነው። ከዚህ በፊት ሌላ ነገር ስንጠቀም ከነበረ ይሄ አሪፍ ነው፣ ይሄ አሁን ዘይኒት ፓራፊን ወይም ደግሞ የቀንድ አውጣ ቅባት አሪፍ ነው ተብሎ እንትን ሲባል ፕሮሞት ሲደረግ እንደ አሪፍ ከሆነማ በቃ ነው የምንጠቀመው ብለን ወደዚህኛው ኮንቨርት የምንደረግ ከሆነ ሪዛልቱ ምንድን ነው ካላችሁኝ ይሄ ቆዳችን ውስጥ የጸጉር ቀዳዳችን ይደፈናል። የጸጉር ቀዳዳ አለን፣ ኦክሲጅን እንዳይገባ ያደርገዋል። ቅባቱ ወደ ውስጥ ወደ ቆዳችን ውስጥ ወደ ጸጉር ቀዳዳችን ውስጥ እንዳይገባ ያደርገዋል። ቅባቱ ወደ ጸጉር ቀዳዳችን ውስጥ ካልገባ ደግሞ ምንድን ነው የሚሆነው ካላችሁኝ ጸጉራችን ማደግ አይችልም፣ ይደፈናል። ምንም አይነት ኦክሲጅን ማግኘት አይችልም፣ ሞይስቸራይዝ ማድረግ አይችልም። ሚነራል ኦይል በታምር ለጸጉር የሚመከር አይነት ቅባት አይደለም፣ የቤዝ ኦይልም አይደለም በጭራሽ። እነዚህን ቅባቶች እባካችሁ አትጠቀሙ። እባካችሁ ስፔሻሊ ሰርች ብታደርጉ እንደኔ ምንም አይነት ፕሮዳክት ስትጠቀሙ ይሄ ከዚህ በላይ ለማንኛውም የሰውነት አካል እነዚህ ነገር ውስጥ በምትጠቀሙበት ሰዓት ሰርች ብታደርጉ፣ በደንብ ሪሰርች ማድረግ፣ በደንብ ጥናት ማድረግ። ምክንያቱም ራሳችንን ነው የላብራቶሪ አይጥ የምናደርገው። ለምን ያ ይሆናል? ለምን ጸጉራችን ይጎዳል? ስፔሻሊ አብዛኞቻችን በአሁኑ ሰዓት ጸጉራችን ያድጋል፣ አሪፍ ነው፣ እንደዚህ ይሆናል፣ ጸጉራችን እንደዚህ ሆኖ ፋፋልኝ፣ አደገልኝ፣ ረዘመ፣ በዛ የሚባሉ ነገሮችን በጣም ሰማለሁ በአብዛኛው ሶሻል ሚዲያ ላይ እና ያደለም ውጤቱ ባይዞ ያደለም ውጤቱ ምንድን ነው? መጀመሪያ የጸጉር ታይፕ ምንድን ነው? የቆዳ ታይፕስ ምን አይነት ነው? ለእኔ የጸጉር ታይፕ ለምሳሌ የጸጉር ታይፕ የምንላቸው 3 ናቸው አይደለ? ሎ ፖሮሲቲ፣
ሚዲየም ወይም ደግሞ ኖርማል ፖሮሲቲ የምንለው፣ ሶስተኛውና ዋናው የመጀመሪያው ደግሞ ሃይ ፖሮሲቲ የምንለው ነው። ሶ ሎ ፖሮሲቲ ከሆነ የፀጉር ታይፓችን የሚስማሙን ምን ናቸው የሚለውን መለየት በሌላ ቪዲዮ ሰራላችኋለሁ። እነዚህ ሶስቱን የፀጉር ታይፖችን ለሎ ፖሮሲቲ፣ ለሚዲየም ፖሮሲቲ ወይም ደግሞ ለኖርማል ፖሮሲቲ ለሚባሉት፣ ለሃይ ፖሮሲቲ የሚባሉት የፀጉር ታይፖች ምን የትሪትመንትም ሊሆን ይችላል፣ ቅባትም ሊሆን ይችላል፣ ከሻምፖ ኮንዲሽነር ጨምሮ ኦርጋኒክ የሆኑ ትሪትመንቶችን የምንጠቀምባቸው ቤት ውስጥ አዘጋጅተን የምንጠቀማቸውን ነገሮች በሌላ ቪዲዮ ተመልሼ በደንብ አዘጋጅቼ በደንብ ሪሰርች አድርጌ ደግሞ የማዘጋጅላቸው ነው የሚሆነው። ለዛሬው ግን የቆዳ ታይፓችን 3 አይነት፣ የፀጉር ታይፓችን 3 አይነት ነው። እነዚህ ለዚህ ለሶስቱ የፀጉር ታይፓችን ለምሳሌ የኔ አሁን ሚዲየም ነው፣ ሎ ፖሮሲቲ ነው። ሶ ሎ ፖሮሲቲ ከሆነ ምንድን ነው የሚያስፈልገው በደንብ አውቃለሁ። ፀጉሬ ምንም እንደሚያስፈልገው ቀዳዳዎቹ ጥቅጥቅ ያሉ ናቸው። የኔ የፀጉር ታይፕ ሎ ፖሮሲቲ እንደመሆኑ ማቃል እንደመሆኑ መጠን ምንድነው ጥቅጥቅ ያለ ነው ቆዳው። የቀዳዳው የፀጉር ቀዳዳዬ የፀጉር የሚገባበት ወይም ደግሞ አየር እንዳገኝ የተደረገለት ፊድ እንዲያደርግ የተሰጠው ቀዳዳ በጣም ጥቅጥቅ ያለ ነው። ሶ ጥቅጥቅ ያለ እንደመሆኑ ምን እንደምጠቀም በደንብ አውቃለሁ። ለምሳሌ ልንገራችሁ። እኔ አሁን ቤት ውስጥ ኦርጋኒክ የሆኑ ነገሮችን ትሪት በምናደርግበት ሰዓት ለሎ ፖሮሲቲ የማይመከር በተአምር አቮካዶ ነው። አቮካዶ አብዛኞቹ ሴቶች አቮካዶ ተቀብተው የሆነ ሰዓት ቆይተው ምናምን እንትን ይላሉ፣ ይታጠባሉ። ያለ ሎ ፖሮሲቲ የሚመከር አይደለም። ምክንያቱም ፀጉሩን የባስ ግድል ነው የሚያደርገው። በጣም ነው ይሄ ሙርትት ነው የሚያደርገው በጣም። ምክንያቱም ባይኔቸርም ሎ ፖሮሲቲ በጣም ለስላሳ ነው፣ እጅግ በጣም ለስላሳ ነው። ሶ ያለ ለስላሳ ከሆነ ደግሞ አቮካዶ እኮ ለሚመከረው አቮካዶ ለሃይ ፖሮሲቲ እና ለሚዲየም ፖሮሲቲ የሚመከር ነው አቮካዶ። ምክንያቱም ሃይ ፖሮሲቲ እና ለሚዲየም ፖሮሲቲ የሚባሉት ሚዲየም ፖሮሲቲ እና ሃይ ፖሮሲቲ ይሄ ጠንካራ ቴክስቸራቸው የፀጉር ቴክስቸራቸው ጠንካራ ይሆኑ በጣም ጠንካራ ስለሚሆኑ እንዲያለሰልሰው ዘን የሚስማማውን የቅባት አይነት ደግሞ በዛ ላይ ሲገባበት ቀዳዳውን በደንብ ክፍት ስለሆነ የመቀበል ኃይሉ ከፍተኛ ስለሆነ ፀጉሩን ለሰለሳ ማለት ቅባት በሚያገኝበት ሰዓት እየፋፋና ለማደግ ቅርብ እየሆነ ስለሚሄድ ነው አቮካዶ ተጠቀሙ ተብሎ ሪከመንድ የሚደረገው። ለሎ ፖሮሲቲ ግን ያ አይሆንም። በታምሩ አቮካዶ አይመከርም። ምክንያቱም የባሰ ጭፍልቅ ነው የሚያደርገው፣ በጣም ነው የሚያለሰልሰው። እንደውም ለመቆራረጥና ስስ ለመሆን በደንብ የሚጋለጠው ይህን ነገር ሲጠቀሙ። ሰው የማይሆነውን ነገር መለየት፣ የሚሆነውን ነገር ደግሞ ማወቅ። ሚክስ ቅባቶች የምንላቸው ለምሳሌ ሞኑቬት የሚባል ክሬም አለ። እሱ ክሬም ለፊት የሚሆን ነው እንጂ ለፀጉር የሚሆን አይደለም በታምር። ሶ እነዚህ እንደዚህ አይነት ሚክስ ቅባቶችን በደንብ እየላያችሁ የቀዳውታ ቅባት የሚባላል። አሁን ቤዞይሉ ምን እንደሆነ አይታወቅም። ሶ ቤዞይሉ ምንም እንደሆነ ካልታወቀ አለመጠቀም፣ በደንብ ሪሰርች ማድረግ። እነዚህ ነገሮች እባካችሁ በደንብ ለዩ። ሁለተኛው ሄቪ ፔትሮሊየም ፕሮዳክት የምንላቸው ናቸው። ቅድም እንደነገርኳችሁ እነዚህ ሄቪ ፔትሮሊየም ፕሮዳክት የምንላቸው የሚነራል ኦይል የሚባሉት ናቸው። እነዚህ ዘይኔት፣ ፓራፊን ምናምን ዛላሽ የሚባሉ ነገሮች እባካችሁ አትጠቀሟቸው። እነዚህ የቅባት አይነቶች ሚነራል ነው ቤዛቸው። ቤዝ ኦይላቸው አንድን ቅባት ስንሰራው በቤዝ ኦይልን ቤዝ አድርገን ነው የምንጠቀመው። ምንም ቅባት ለመስራት የግዴታ ቤዝ ኦይል ያስፈልገዋል። ያ ቤዝ ኦይል ነው ፀጉራችን ላይ ትልቅ ቫሉ ሊኖረው የሚያችለው። ሶ እኔ አንድን ቅባት ክሬት በማደርግበት ሰዓት ወይም ደግሞ አንድን ቅባት በማመርትበት ሰዓት ፕሮዳክሽን በማደርግበት ሰዓት በማመርትበት ሰዓት ወይም ደግሞ ለተጠቃሚዎች በማዘጋጅበት ሰዓት ምን መሆን አለበት? ቤዝ ኦይል ምንድን ነው መለየት መቻል አለብኝ። ትክክለኛ ለፀጉሩ ሊያሳድግ ይችላል፣ ትክክለኛ ለፀጉሩ ቴክስቸር ይሆናል ወይ፣ ትክክለኛ ቆዳችንን ይስማማል ወይ ብዬ ራሴ ላይ ቼክ አድርጌ ቴስት አድርጌ ለውጡን አይቼ በራሴ ከአቅራቢያ ባሉ ሰዎች ለውጡን አይቼ ነው እንጂ ዝም ብዬ አልሸጥም ወይም ደግሞ ገበያ ላይ አላውልም። ሶ ባካችሁ በአሁኑ ሰዓት ገበያ ከሰው ይልቅ ገበያ ሞር ሪከመንድ በሚደረግበት ሰዓት ላይ ራሳችንን ዝቅ ባናደርግ የተሻለ ይመስለኛል። ለፀጉርሽ ራስሽ ወቂበት፣ ለፀጉር ራሴ ስለማቅበት ሰው እንደዚህ አይነት ነገሮችን በደንብ እንትን በሉ፣ በደንብ ለዩ። ስላዳመጣችሁኝ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። እንዲሰራላችሁ የምትፈልጉትን ነገር ደግሞ ኮሜንት ላይ አስቀምጡ።